ከሶስቱም ቤት ዙረን ምንም አላገኘን። አራተኛው ቤት ላይ አሰላሙ አለይኩም ብለን ስንጠጋ ወአለይኩም ሰላም አሁን አደርሰናል ሚል አንዲት ሴት ድምጽ ሰማው ሲያስተጋባ። ድምጿ ከጆሮዬ ሰተት ብሎ ገባ። ወይኔ እናንተ ሆዬ ምን እንደሆንኩኝ አንዱንም አላውቅም። ደረቄ መቅረቴን ፍዝዝ ማለቴን እሱን ግን አልክድም። የብዙ ሰዎችን ድምጽ ሰምቻለሁ፣ የሷ ግን ልዩ ነው። በዛች ትንሽ ቅጽበት ብትደግም ብዬ እመኛለሁ። ከዛ የተወሰነ የሚቀማመስ ነገር ሰበሰብንና ከሐሪማው ደረስን። መመገብ ጀመርን ከጀማዓው ጋር ተቀምጠን በሱና። እኔ እናንተ ሆዬ መብላቱንም ትቼ በሐሳብ ነጉጃለሁ። ወአለይኩም ሰላም የሚለውን ድምጿን ማስተንተን ይዣለሁ። ወአለይኩም ሰላም ያቃጭልብኛል። ነገ እንዴትም ብለህ መመልከት አለብህ። ውስጤ እንዲህ ይለኛል። ይሄን እያሰብኩኝ እያስተነተንኩኝ እንቅልፍ ባይኔ ሳይዞር ሳስባት አደርኩኝ። ታሪክህን ላንሳው መቼም አንረሳው። ለሌሊትም ሶላት ሁሉንም እየዞርኩ መቀስቀስ ጀመርኩኝ። ታሪክህን ላንሳው መቼም አንረሳው። ጎበዝ ማሻአላህ ሰዓት አያልፍህም እያሉ አደነቁኝ። እነሱ አላወቁም እንቅልፌን ያሳጣኝ ንቆ ያደረገኝ ድምጿ እንደሆነ ምንም አልተረዱኝ። የማይነጋ የለም ፀሐይ ወጣ ነጋ፣ ቂርአትም ተቀራ። መስክል ጠይቅ እንዴት ነህ ደረሳው ዱሃችንን ሰግደን ሐሪማው ተጸዳ። ወንዝ ሄዶ ለመምጣት ዕቃ ተሰናዳ። ከዛኔ በመሃል ሐሳብ አለኝ አልኩኝ። ሁሉም ሰው ከሚሄድ ሰዓት ከምንገድል ግማሹ ያምጣ፣ የተቀረው ደግሞ ምግብ ለመፈለግ በየአቅጣጫው ይውጣ ብዬ ተናገርኩኝ። ኸይር ነው መደድ ነው ሐሳቤን ደገፉኝ። ከዛ መዳድቤ ሁሉንም ሸኘሁኝ። አልሐምዱሊላህ ብዬ ተነሳሁኝ። በፍጥነት ነጎድኩኝ። ፈራ ተባብዬ አሰላሙ አለይኩም ስል ድምፄን ሰደርኩኝ። ወአለይኩም ሰላም። በጣም ተናደድኩኝ። ድምፁ የሱ አይደለም ማመን አልፈለግኩም። ድጋሜ ደገምኩኝ። አሰላሙ አለይኩም። እነዚህ ደግሞ የሚል ድምፅ ሰማሁኝ። ተይ እንጂ እማዬ ተይ እንጂ ቆይ መጣሁ ጠብቁኝ ብላ ተናገረች። የሐሳቤ ሞላ። ድምጿንም ሰማሁኝ። ሚዝ ምጨብጠው መሆኑ አጣሁኝ። ሙዕጂዛ እያሉ እናትየው ሲጣሩ ሰማሁኝ። አላህ ረቢ ስሟ ሙዕጂዛ ነው። መላክ ያወጣዋል የሚባለው እውነት ነው። ሲተረጎም ደግሞ ተአምር ማለት ነው። እኔም አምኛለሁ። ድምጿ ተአምር ነው። ቀጠሉ እናትየው። ኧረ አታስቁሚው ቶሎ ሰተሸኝው። መጣሁ የተራመደች እኔም ራቅ ብዬ በጨለፍታ ሰዓት ፈጠን ብላ መጣች። ሱብሃነል ኻሊቅ እውነትም ሙዕጂዛ እሷ ተአምር ነች። የአፍንጫዋ ቅጥነት፣ የአይኖቿ መጉላት፣ የአኽላቋ ውበት ከአምታሊ ሉዕሉዕ የምትባለው አይነት አድርጎ ነው የሰራት። ፈዝዤ እንደቀረሁ ለካ እሷ ደርሳለች። ምግብ መቀበያ ሰሃኔን እንዳያስኩ ራቅ ብላ ቆማለች። ወንድሜ አባ ደረሰው ብትለኝ ምግብ መቀበያ ሰሃኔ ነው ብዬ ውዱ ማድረጊያዬን ውሃ መጠጫዬን ላካረኩ አንተዬ። ከዛም ደገመችው አባ ወንድሜ ስትለኝ ጉር ነው እናንተዬ። ያ ድምጿ ትዝ አለኝ። ወአለይኩም ሰላም አጂብ። ከዛም በሳህኔ ምግቤን ያስኩና ደረሳዎቹ ጋር ተጠራራንና ከሐሪማው ገባን። በአንድ ላይ ሆንና ከዛም ከራት በፊት ቂርአት ስንሞጥን ሼኻችንም መጥተው ሆነዋል ከመሃል። ለካ ሲሞጥሉ ጥያቄም ነበረው። ሁሉም ተጠይቀው የኔ ነው የቀረው። ፊትዎን ወደ እኔ ዘወር አረጉና እከሌ እያሉ ጠሩና አድምጠው መለሱ። ሁሉም በጥሞና። ከዛም አንተ ልጅ አሉና ነካ አረጉኝ። ተራዬ ነውና አረ ጉድ ያለህ ምንድነው የምሰማው? ወአለይኩም ሰላም ብቻ ነው የሚሰማው፣ ከጆሮዬ ገብቶ ውስጤን የሚነካው። ሼኻችን ቀጠሉ ከመደናገር ጋር። አላህ ሰማያትን ምድርን ሲፈጥር ካጠገቡ ሆኖ የሚረዳው ነበር? ይህ ነበር ጥያቄው። አጀብ ይህ የሰው ዘር በጣም ነው የሚገርመው። ለካስ ከተያዘ ግልግልም የለው። ከዛም የኔ ምላሽ ምን ቢሆን ጥሩ ነው? ወአለይኩም ሰላም አልኩ። ከልብ ያለው ነው። ሼኻችን ተቆጡ፣ ደረሶቹም ሳቁ። ምን ነካው ብለው ተሳለቁ። አጀብ የነካ ነክቶኛል። አጀብ የኔ ነገር። ንጋቱን ጠብቄ ልሄድ ከዛ መንደር፣ ልቤ እየጓጓ ለመስማት ያን ነገር። ወአለይኩም ሰላም
የሚለውን ኸበር ዱዓም እያደረኩኝ ነው እንዲያደርጋት ዚክሩን ረስቼ በዛው ተኛሁበት። የሚገርም እኮ ነው ከቶ የማይታመን እንዲያ መጨነቄ የልቤ መመነን በህልሜ ነው ስልህ የልቤ መምከንከን እጅጉን ደንግጬ ከቅልፌ ስባነን ራሴን አገኘሁት ከዛችው ጉንጃችን ለካስ በህልሜ ነው ያ ሁሉ ሰመመን ለካስ በህልሜ ነው ያ ሁሉ ሰመመን አጀብ የደረሰው ነገር